ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ከብዙ መጥፋት በኋላ ዛሬ እንግዲህ በድጋሚ በዶሮ ወጥ አሰራር መጥቻለሁ እና ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። እንደምታዩት ሽንኩርቱን ተላጠ፣ ተከተፈ፣ ተፈጨ፣ ይኸው ተጥዶ እያማሰልኩት ነው። ይሄ ወደ 6 ኪሎ ሽንኩርት ነው። ያ መጀመሪያ ወንፊቱ ላይ የነበረው ሽንኩርት 4 ኪሎ ነው፣ ግን ትንሽዬ ይመስላል ሲታይ ማለት። ድጋሚ እሱ ላይ 2 ኪሎ ጨምሮ 6 ኪሎ ሽንኩርት ነው ያደረግነው። ይኸው እንደምታዩት እንግዲህ ሽንኩርታችን እያበሰልን ነው። ሽንኩርቱ በጣም ውሃ አለው። የክረምት ሽንኩርት ግን በጣም ነው የሚያስጠላው፣ ውሃ ብቻ። ከዛ በቃ በደንብ ተንካለ በኋላ ብዙ ቪዲዮዎችን አልቀረስኩም ማለት ስልኬ ቻርጅም ስላልነበረው በፍጥነት ነው የሆነው። ሽንኩርቱ ውሃውን ከመጠጠ በኋላ ዘይት ተጨመረ። ከዘይቱ በኋላ ያው ዘይቱን በደንብ ተቁላልቶ በርበሬ ጨመሬ ወደ ማሸት። እንደውም በቃ የበርበሬው ቪዲዮ ብዙ ነው። ያኔ መብራት መጥቶ ነበር እየቀረስኩኝ ነበረ። በርበሬ እያደረኩኝ እያቁላላሁኝ ነበር። እንደምታዩት በርበሬ እየጨመርኩኝ እያማሰልኩኝ ነው። ብዙም አልበዛ ማለት በርበሬው ራሱ ከለሩ ቀይ ስለሆነ ይሄን ያህል ብዙ በርበሬ አልተጠቀምኩም። በቃ እንደምታዩት እያሸው በርበሬ ካደረኩ በኋላ እያሸሁኝ በደንብ በርበሬው ከሽንኩርቱ ጋር እስኪዋሃድ ድረስ እንደዚህ በሁለት እጄ ይዤ ማሸት ጀመርኩኝ። ያው ይሄ ሴራሚክ ድስት ስለሆነ ብዙም አይዝም፣ አያስቸግርም በጣም። በቃ ይሄ ድስት ለዶሮ ለብዙ ነገር ምርጥ ድስት ነው። ይሄ ድስት ማለት ይሄ ድስት ካለ በቃ ገላግሌ። ዘይትና ውሃ ካለው በቃ አይዝም ድስቱ። በቃ ምርጥ እንደሌላዎቹ ድስቶች አይደሉም ይሄ ድስት ማለት። በርበሬው ያነሰ ስለመሰለኝ ድጋሚ ጨምሬያለሁ። ከዛ በርበሬያችንን እንደዚህ በምታዩት መልኩ እያሸን ያው እያቁላላን ወደ ዶሮ ማጠብ ነው የገባሁት። ወደ ዶሮ ማጠብ ገባሁ። ከዛ በቃ ዶሮዋ ደግሞ ትንሽ ጮማ ነገር አላት። ገዛናት ዶሮ ጮማ ብቻ ናት። በቃ እሱን ነጩን እያነሳሁ እያጠብኩኝ እዚህ በምታዩት መልኩ እያጠብኩኝ እንደዚህ ቆሻሻውን እያነሳሁ ነጩ ጮማ የሆነው ፓርት እያነሳሁኝ በቃ ማጠብ ጀመርኩኝ። በጣም ቅባት አላት ዶሮዋ ራሱ። በቃ እጄ ራሱ ቅልጥልጥ ነው ያለው። ቀልጣም እንትን አለ በቃ ዘይት በዘይት ሆነ ማለት የቅባቷ። ከዛ እሱን ይኸው እያጠብኩኝ ይኸው እንደዚህ በምታዩት መልኩ እያጠብኩኝ በቃ ቅባት ስላላት በጣም አስሬ በሉት ያጠብኩት በውሃ ራሱ ምንም ሳላደርግበት በቃ እያስለቀኩት ነበረ። ቅባቱን ቆሻሻዎቹ ምናምን እያወጣጣሁኝ ነበረ፣ ስቡን ምናምን። ከዛ ቀጥታ ወደ ሎሚ ማድረግ ነው የገባሁት። ሎሚዎቹን እየጨመኩ
ሎሚውን ማድረግ ጀመርኩኝ። ወደ አንድ 5 ፍሬ ምናምን የሚሆን ሎሚ ነው እየጨመኩኝ ያደረኩት። ሎሚዎቹን እየጨመኩኝ ለቁጭ እያደረኩኝ እንትን ማለት ጀመርኩኝ። ከዛ ሎሚውን በምታዩት መልኩ እንደዚህ እየቆራረጥኩኝ ውሃውን እየጨመኩኝ እንዳለ ቆዳውንም እያደረኩኝ ዶሮዎቹ ላይ ሎሚውን ውሃውን እያፈሳሰስኩኝ ልጣጩንም እዛው ላይ እያደረኩኝ ከዛም በኋላ ጨው ማድረግ አንድ ላይ ጨውና ሎሚውን የተጠቀምኩት ማለት ነው። ጨው ሎሚውን አንድ ያዋሃድኩትና ከዛ በሎሚ በደንብ አድርጌ ስጋውን ውስጡን እያሻሁኝ ጨው ደግሞ ማድረግ ጀመርኩኝ። ጨውና ሎሚ ሲሆን አብሮ ቆሻሻውን ስለሚያወጣ ሽታውን ራሱ በቃ ይጠፋል ማለት የዶሮ ሽታ ይጠፋል። ያው በቃ በምታዩት መልኩ እንደዚህ አጥንቱን በሎሚ እንትን እያልኩት እያጠብኩበት ሎሚውን ቆዳውን ስጋዎቹን ላይ ያሸሁት ሎሚውን በምታዩት መልኩ ማለት ነው። ከዛ ያው ቅድም እንዳሳየኋችሁ እንደዚህ በሎሚውን ስጋውን እያሸሁ እየጨመኩኝ ከዛ ያሸሁበት በሎሚው ትንሽ ለ10 ደቂቃ ምናምን አስቀምጬው ነበረ። ከዛም በኋላ ነው አሁን ደግሞ በድጋሚ ማሸት ምናምን የጀመርኩት ማለት ነው። ከዛ እንደዚህ ያደረኩኝና በደንብ አድርጌ ስጋውን በሎሚ በደንብ አድርጌ ያሸሁኝ ሎሚዎቹን ወደ መልቀም ገባው ማለት ነው። ሎሚውን መልቀም ጀመርኩ። ሎሚውን እየጨመርኩ መልቀም ጀመርኩኝ። እዛ እቃ ውስጥ ያለውን ሎሚ ማለት የተቆራረጠው ሎሚ መልቀም ጀመርኩኝ።
ከዛ ከብዙ መደጋገም በኋላ አጥቤ እንደዚህ ጥርት አድርጌ ካጠብኩኝ በኋላ ወደ እንትን ያደረኩት መጥበሻ ላይ አደረኩኝና መጥበሻ ላይ አድርጌ መጥበስ ማለት እንትን ግንችር ነገር እንዲል ማለት እዛ ወጥ ውስጥ ሲገባ እንዳይ ስጋው እንዳለ ብትንትን እንዳይል ይሄ ደግሞ ያዛደርኳል ማለት ነው። እዛ በዚህ በምታዩት መልኩ መጥበሻ ላይ አድርጌ ከዛ ከውሃው ላይ እየጨመርኩ እንደዚህ እያገለባበትኩ መጥበስ ጀመርኩ ማለት ነው። ከዛ በምታዩት መልኩ እንግዲህ ስጓችን በርበሬያችን እንደዚህ ሆኖ ደርሷል። ሽንኩርታችን ምናምን ይሄው እንደዚህ የሚያምር ከለር ይዞ በርበሬያችን ተቆላልቷል ማለት ነው። ከዛ በዚህ መልኩ ስጎ ከደረሰ በኋላ አጥንቶቹን መጨማመር ጀመርኩ ማለት ነው። በምታዩት መልኩ መጀመሪያ የተጠበሰውን አጥንት እንደዚህ በመቆንጠጫው እያደረኩኝ ወደ ሽንኩርት ውስጥ መጨመር ጀመርኩኝ። በምታዩት መልኩ ሁሉንም አጥንት ድስት ውስጥ ከጨመርኩኝ በኋላ ማዋሃድ ጀመርኩኝ ከሽንኩርቱ ጋር ማለት ለዚህ በምታዩት መልኩ ስጋውንና ሽንኩርቱን እያማሰልኩ ወደ ድስት ውስጥ እዛው ማለት
ያው ስጋችንን እያበሰልን ደግሞ በላዩ ላይ ጨው መጨመር ጀመርኩ። ያው አንድ ላይ እንዲበስል ማለት በቃ አንድ ላይ ጨው እየጨመርኩ እንግዲህ በምታዩት መልኩ ሽንኩርቱንም ስጋውንም አብሬ እያበሰልኩኝ በስተመጨረሻ ውሃ መጨመር ነው። ውሃዬን ጨመርኩኝ የሚበቃውን ያህል ድስቱን ውሃውን ጨምሬ በቃ ወደ መከለስ ማለት እያማሰልኩ እያየሁት በጣም እንዳይበዛ ውሃ ከለስኩት ማለት ነው። ይሄው ውሃችን ከተከለሰ በኋላ ዶሮአችን በጣም የሚያምር ከለር፣ በጣም ደስ የሚል በርበሬም ያልበዛበት ትንሽዬ ዘይት፣ ትንሽ ብዙም ሳይሆን ትንሽ በዝቶበታል። ያው ሲቁላላ ስለሚተፋ በላዩ ላይ ብዙም ያልበዛ እንደ 2 ማንኪያ ቅቤ ነው የጨመርኩት። ቅቤያችንን ጨመርን። በዚህ መልኩ እንግዲህ ዶሮአችን ይህንን መስሎ ደረሰልን ማለት ነው። ግን ሲቀርብ ደግሞ መብራት ጠፍቶ ስለነበረ ቪዲዮ አልቀረስኩም። በጣም ይቅርታ። ከወዲሁ ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁን።